አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? በመላው ዓለም የምትገኙ ውድ ኢትዮጵያን በያላችሁበት ሰላማችሁ ብዙ ይበል። አላህ ሀገራችንን ሰላም ያደርግልን። በድጋሜ በክፍል 14 የአረበኛ የእጅ ጽሁፍ ትምህርት ለጀማሪዎች የሚለውን ይዤላችሁ መጥቻለሁ ማለት ነው ውዶች። ኢንሻአላህ እዚህ ያደረሰን ጌታችን ምስጋና ይገባው። ዛሬም በድጋሜ ተገናኝተናል ማለት ነው ውዶች። ኢንሻአላህ ባላ ፍቃድ እንግዲህ ይህን ደርስ እስከ መጨረሻው እንግዲህ ከአሊፍ እስከ ያው ያለውን አብረን የምናይ ይሆናል ማለት ነው ውዶች። እና ዛሬ ደግሞ የመጣሁትኝ እንግዲህ በሐርፈል ጂም ነው። በክፍል 14 ላይ ሐርፈ ፋን አይተናል። በዚህ ደግሞ ሐርፈል ጂም እናያለን ማለት ነው። ሐርፈል ጂም ምናየት ይሆናል። ያው ለማስታወስ ያህል አልሐርካት ጠዊላ፣ አልሐርካት ቀሲራ፣ አሸዳ፣ አተንዊን፣ አወለል ከሊማ፣ ወሰጠል ከሊማ፣ አኸረል ከሊማ የሚለው እነዚህ ያሉ ማለት ነው። ኢንሻአላህ ጂምን የምናይ ይሆናል። አወለል ከሊማ ጂም ስትመጣ ጂም ሐርፋችን ናት። አወለል ከሊማ መጀመሪያ ላይ የንግግር መጀመሪያ ላይ ስትመጣ የጽሁፍ መጀመሪያ ላይ ማለት ስትመጣ ምን አይነት ሐርካ እንደምትል አብረን የምናይ ይሆናል በዛሬው ክፍል ማለት ነው ኢንሻአላህ። ወደ ትምህርቱ ከመግባቴ በፊት እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ለማስታወስ ያህል ነው ማለት ነው ኢንሻአላህ። ዛሬ ክፍል ያው ክፍል 14 ሐርፈ ጂምን እናያለን ማለት ነው። ጂም ሐርፈች ናት። አወለል ከሊማ ጂም ስመጣ ምን አይነት ሐርካ ይዛ ትመጣለች የሚለውን ምናይ ይሆናል ማለት ነው። እሺ ጂም አወለል ከሊማ ስትመጣ እንደዚህ ሆና ትመጣለች። ጂምን ስንጽፍ አወለል ከሊማ ሆና ስመጣ ማለት ነው። ጂም ነጥቧ ከታች ነው። እንደዚህ ሆና ትመጣለች አወለል ከሊማ ማለት ነው። እዚህ ጋር እንደዚህ እኩል እንትን ያልኩት እንደዚህ ትሆናለች ማለት እንደዚህ ይሄ ጋር እዚህ ጋር መፍቱ ሆና እዚህ ጋር እንደዚህ ሆና ትመጣለች አወለል ከሊማ ማለት ነው። ጂም ኢንሻአላህ እስኪ እንያ አንድ አረፍተ ነገር በጂም ጀመሉን አወለል ከሊማ ጂም ይችናት ጀመሉን ጀመሉን ጂም ነጥፋና ጀመል ሱኩናት ማለት ነው። ጀመል አያችሁ አወለል ከሊማ ስመጣ ጀመል ስመጣ እቺ ጂም ናት። አወለል ከሊማ ስመጣ ሁልጊዜ እንደዚህ ሆና ትመጣለች ማለት ነው። ወሰጠል ከሊማ ጂም እንያት። እዚህ ጋር ወሰጠል ከሊማ ጂም እንደዚህ ሆና ነው የምትመጣው ማለት ነው። እዚህ ጋር አያችኋት እቺ ቅጥል ልትልባች እዚህ ጋር የላትም። እዚህ ጋር ግን እንደዚህ ከዚህም ጋር እንደዚህ ሆና ትመጣለች። ወሰጠል ከሊማ ጂም ስትመጣ ማለት ነው። ኢንሻአላህ የጅሊስ ስንጻፍ እስኪ እዚህ ጋር እንደዚህ ይመጣል። እዚህ ናት ጂም ናት። ብቻ ያያችሁ ወሰጠል ከሊማ ስመጣ ከዚህም ቀጠለች የጅልስ እዚህ ጋር ያያችኋት ከዚህም ጋር ቀጠለች። እቺ ያናት ከዚህም ጋር ደግሞ ላምን ቀጠለች ማለት እቺ ጂም ናት። ወሰጠል ከሊማ ላይ ስትመጣ ማለት እንደዚህ ሆና መጣለች። አወለል ከሊማ ላይ ስትመጣ እንደዚህ ሆና የመጣችው ማለት ነው። አኸረል ከሊማ ላይ ስትመጣ ደግሞ እንደዚህ ሆና ትመጣለች። እንደዚህም ሆና ከዚህ ጋር ቀጥላ እንደዚህ ሆና ትመጣለች ጂም። አሊያ ደግሞ እንደዚህ ሳትቀጥል ትመጣለች። እንደዚህ ሳትቀጥል የምትመጣው መቼ ነው? የማይቀጠሉ ዋው፣ ዳል፣ ዛል፣ ራ አሉሳ እነዛ 6 የማይቀጠሉ ፊደላቶች አሉሳ እነሱ ጋር ሲመጡ እነሱ ከፊት ለፊታቸው ላይ ምንም አይነት ሐርካ ምንም አይነት ፊደል መቀጠል ስለማይችሉ እነሱ አይነት ጋር ስመጣ እንደዚህ ሆና ትመጣለች። አቀጥልም ራሷ ዝም ብላ ትመጣለች። አሊያ ደግሞ የምትቀጥል ከሆነ እንደዚህ ሆና ትመጣለች ማለት ነው። እስኪ እንያ ተልጅ ተልጅ እዚህ ጋር ያያችሁ ተልጅ
እዚህ ጋር ጂም አያችኋት መጨረሻ ላይ ስትመጣ አኺረል ከሊማ ማለት መጨረሻ የቃላት መጨረሻ ላይ ስትመጣ እንደዚህ ሆና ትመጣለች ማለት ነው። እዚህ ጋር ላም መቀጠል ስላለባት ይኸው ቀጥላ መጣል። ነገር ግን ላም ወይ ዳል ብትሆን ኑሮ አትቀጥልም ነበር ማለት ነው። እና ይሄን ይመስላል ጂም አኺረል ከሊማ ስመጣ እንደዚህ ናት። ወሰጠል ከሊማ ስመጣ እንዲህ ናት። አወለል ከሊማ ስመጣ እንደዚህ ናት ማለት ነው። አሁን የምናየው ደግሞ በሐርካ ቀሲር፣ በፈታ፣ በከስራ፣ በዱማ፣ በስኩን እናያለን ማለት ነው ኢንሻአላህ። እሺ ውዶችዬ ማለት ነው ያው ጽፌ መጥቻለሁኝ ይቅርታ ማለት ነው። እዚህ ጋር በፈትሃ ማለት ነው ጀመል 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 ጀ በፈትሃ ማለት ነው። እዚህ ጋር እንደምትም በፈትሃ አወለል ከሊማን ፈትሃ ጀመል። በከስራ ደግሞ ጂሃዱን ጂሃዱን ጂሃዱን። በዚህ ጋር ጅምና በዱማ ደግሞ ጁምለቱን ጁምለቱን ጁምለቱን። በሱኩን መጅዱ መጅድ እዚህ ጋር እንትን ማለት ይቻላል። መጅድ መጅድ እዚህ ጋር ጂም ምንድናት ሱኩን ናት ማለት ነው። በሱኩን አየን ማለት ነው። ኢንሻአላ እንግዲህ ደቂቃ ላለማስረዘም ለማለት ነው እንደዚህ እንትን እያልኩ የምመጣው። አሁን በሁለት አይተናል። በሐርካት ቀሲራና በአወለል ከሊማ ወሰጠል ከሊማ። አሁን ደግሞ በምንድን እናያለን? በሐርከት ጠዊላ እናያለን ማለት ነው። በእነዚህ ማለት ነው በዋው በአሊፍ እና በያ እናያለን ኢንሻአላህ። በሐርከት ጀንት ጠዊላ ጃሚዓቱን ጃ ጃ ሚ ጃሚአቱን እዚህ ጋር ሚምና ጃሚ ቻይናት አቱን ታዱማ ማለት ነው። ጃሚአቱን አያችሁ ጃሚአቱን ጃ እዚህ ጋር ጀሚአቱን አንልም። ጃሚአቱን ቻይና ጃሚአቱን። በዱማ ደግሞ መጁሱን መጁ መጂሱን መጁሱን እዚህ ጋር አያችሁ ዋው አለች ማለት መጁሱን ይሆናል ማለት ነው። በያ ደግሞ ማለት ነው አጂቡን ጂ ያናት እዚህ ጋር አጂቡን አጂቡን አጂ አያችሁ ቡን አጂቡን ይሆናል ማለት ነው። አሁን በያየን እዚህ ጋር ያየን ዋዋየን አሊፍን አየን ማለት ነው። አሁን የሚቀረን ደግሞ ምንድነው? ሐርካት ጠዊላ ቀሲራ በሸዳ እና በተንዊን እናያለን። በተንዊን እናያለን ማለት ነው። መንሐጀን መንሃ የመንሃ አያችሁ መን እዚህ ጋር ናት። መንሃጀን መንሃጀን እዚህ ጋር እኛ የፈለገን ተንዊን ጂም ፈታተይን ሆኗል ማለት ነው። ጂም ፈታተይን ተን መንሃጀ አፎን ጂም ፈታተይን ጀን ይሆናል ማለት ነው። መንሃጀን ይሆናል ማለት ነው። በዱማ ደግሞ በዱማቴን ደግሞ በከስራቴን እንያ ማለት ነው። መንሃ እዚህ ጋር ሃና እዚህ ጋር መንሃጂን እዚህ ጋር በከስራ ሲሆን እንደዚህ ትሆናለች ጂም ማለት ነው። መንሃጂን
መንሃጂን መንሃጂን አያችሁ ከስራቴን ሆነች። በዱማ ደግሞ መንሃጁን ይቅርታ እዚህ ጋር ሆናለች። መንሃጁን ዱማም እንደዚህ ትሆናለች ማለት ነው። መንሃጁን መን ኑን ስኩናት መንሃጁን ጂም ዱማቴኒ ጁን መንሃጁን መንሃጂን መንሃጀን እንደዚህ በዚህ መልኩ ይሆናል። በተንዊን አይተናል ማለት ነው። አሁን በሸዳ ደግሞ እዚሁ ጋር በቃ እንትን እንበልና እችኛይቷን አንዷን እናጥፋትና ይቅርታ ቆይ እዚህ ጋር ባይጠፋም ችግር የለውም። እዚች ጋር እችን የሸዳ ምልክት ከላይ እንጨምርባታለን እንደዚህ ማለት ነው። ያው እኔ ለእናንተ ለምሳሌ ያህል ነው እንድትረዱት ያክል ነው እዚሁ ጋር የጻፍኩትን ጊዜም ለመቆጠብ ማለት ነው። እዚህ ጋር እንደምታዩት መንሃጀ እዚህ ጋር መንሃጀን ይሆናል ማለት ነው። እቺ የሸዳ ምልክት ስላለችበት የሸዳ ምልክት እንግዲህ ምንድናት? ጥብቅ የሚደረግ ረገጥ የሚደረግ ነው ማለት ነው። እዚህ ጋር እንደምታዩት ከላይ በቃች ነገር ካለች ሸዳ ነው ያ ያለበት ፊደል ሸዳ ይሆናል ማለት ነው። መንሃጂን ጂን ይሆናል። መንሃጁን እንደዚህ ይሆናል ማለት ነው። ያኔ በእንግዲህ ከዚህ በፊት እንዳሳለፍነው እንዳየን ሸዳ የሚጠበቅ ስለሆነ ማለት ነው። እና እንግዲህ ኢንሻአላህ የጂምን በዚህ መልኩ አይተናል ማለት ነው። በቀጣይ በክፍል 15 ደግሞ ሀን የምናይ ይሆናል ማለት ነው። እንግዲህ ኢንሻአላህ እስከ መጨረሻው ድረስ ያሉትን አብረን የምናይ ይሆናል ማለት ነው ውዶችዬ። ዛሬ ጂምን አይተናል። እንግዲህ ለእናንተ ልብ ልትሉት የሚገባው አወለል ከሊማ ጂም ምንድነው? ወሰጠል ከሊማ ጂም ምንድነው? አኸረል ከሊማ ጂም ምንድነው? ለጽሁፍ እንዲመቸን ማለት ነው። ምንድነው እንደዚህ ሐርካ ሆኖ ይመጣል። መሀል ላይ ሲመጣ ራሱ ነው ያ የሚለውን ቅጥያ የሚቀበልበት ማን ነው? ይሄም በቃ በደንብ እንትን ካላችሁ ለመጽሐፉ ብዙም እንትን አይቸግርም ማለት ነው። እንግዲህ የእጅ ጽሁፍ አለኝ ብዬ አይደለም እንደናንተ ዝም ብዬ የመነጫጨርኩ ነው ማለት ነው። ኢንሻአላህ ለዛሬ በዚህ ላይ እናቆማለን። በክፍል 15 በሀ እንገናኝ። ከእናንተው ጋር አላህ ይሁን። በያላችሁበት አላህ ይጠብቃችሁ። አላህ ሀገራችንን ሰላም ያድርግልን ኢንሻአላህ። ቻው